ሰላም እንዴት ናችሁ? ዛሬ ስለ አቮካዶና ስለሚሰጣቸው ጥቅሞች በተለይ ደግሞ በሳይንስ ደረጃ ወይም ሳይንቲፊካሊ ፕሩፍድ የሆኑ ወይም ደግሞ የተረጋገጡ ጥቅሞቹን ይዤላችሁ መጥቻለሁ። ከብዙ በጥቂቱ ነው የተቻለኝን ያህል አንብቤ ሰብስቤ ያቀረብኩላችሁ። ይመቻችኋል ብዬ ተስፋ አደርጋለሁ። አቮካዶን ያው እንደ ፍራፍሬነቱ በጁስ መልክ በጭማቂ መልክ ብቻውንም ሊሆን ይችላል፣ ከሌሎች ፍራፍሬዎች ጋርም ሊሆን ይችላል ቀላቅለን በጭማቂ መልክ ልንጠቀመው እንችላለን። በጣም እየተለመደ የመጣ ወይም ደግሞ ሰው በጣም እየወደደው ያለው ደግሞ አቮካዶን ከሰላጣ ጋር ቀላቅሎ መጠቀም። እንደውም ከሰላጣ ጋር በጣም መጠቀም የለመዱ ሀገራቶች አቮካዶን ፍራፍሬ አይደለም ፍራፍሬ ነው አትክልት ነው የሚል እንደውም ጭቅጭቅ ነገርም አለ። ያው እኔ ግን ኢትዮጵያዊ ስለሆንኩኝ እኔ ማቀው አቮካዶን ከመጀመሪያ ጀምሮ በአብዛኛው ጭማቂ ላይ ወይም በጁስ መልክ ወይም ስሙዚ ላይ ነው። ስለዚህ ያው በፍራፍሬነት በሚለው ሳይድ ወገን ያኔ ለማንኛውም ግን ያው ሰላጣ ላይም ጨምረን መጠቀም እንችላለን። አንዳንዱም ሰው ደግሞ ኢንተረስትድ የሆነ በጣም አቮካዶ የሚወድ ሰው እንዲሁ ጥሬውን ብቻውን ያለ ምንም ነገር ሳይጨምርበት በማንኪያ አቮካዶን ራሱ ቆርጦ ይጠቀማል። ስለዚህ እንደ ምርጫችን ከዚህ በሶስቱ መልኩ በምግብነት ከሶስቱ በአንዱ አድርገን መጠቀም እንችላለን ማለት ነው። እስቲ አሁን ደግሞ እኔ ከሰበሰብኳቸው ጥቅሞች ውስጥ ወይም የጤና ገጸ በረከቶች ውስጥ የተወሰኑትን ያው አብረን እናያለን ማለት ነው። ከአቮካዶ ዋና ጥቅሞች ከሚባሉት ውስጥ እንደ ዋና ከሚያዘው ነገር አንዱ ምንድነው? በጣም በብዙ ንጥረ ነገሮች የበለጸገ መሆኑ ነው። ለምሳሌ ከ20 በላይ የተለያዩ ቫይታሚኖችና ሚነራሎችን በውስጡ ይዟል። ለምሳሌ እንደ ቫይታሚን ኬ፣ ቫይታሚን ሲ፣ ፖታሲየም፣ ቪታሚን B5 የሚባለውን B6 የሚባለውን ቫይታሚን E እነዚህን ሁሉ ቫይታሚኖች እና ሌሎች ተጨማሪዎችን ንጥረ ነገሮችንም በውስጡ የያዘ ነው። ሌላው ደግሞ ምንድነው? ለቆዳችን ጤናና ውበት በጣም አስፈላጊ ነው። ያው ስንመገበው ከምናገኘው ጥቅም በተጨማሪ እንደውም እንደ ፊት ማስክነትም ያገለግላል። ለቆዳ መሸብሸብና ፊት ላይ ያሉ መስመሮችን እንዳይፈጠሩ ባለው ውስጡ በያዘው ሚነራሎችና ቫይታሚኖች በመመገባችን የምናገኘው ጥቅም ነው። ያው ፊት ማስክ ማለት ደግሞ ያው ፊት ላይ የሚቀባ ማለት ነው። ብዙ ጊዜ ሴቶች የሚጠቀሙት ነገር ነው። ሌላው ምንድነው? ቅድም ለምሳሌ ጠቅሼ ነበረ የተለያዩ ቫይታሚኖችና ሚነራሎች በውስጡ ይዟል ብዬ አቮካዶን ነግሬያችሁ ነበረ። እዚህ ጋር አሁን ልነግራችሁ የፈለኩት ነገር ደግሞ ምንድነው? በፖታሲየም መጠኑ በጣም ከፍተኛ ፖታሲየም በመያዝ የምናውቀው ብዙ ጊዜ የሚታወቀው ሙዝ ነው። አቮካዶ ደግሞ በሚገርም ሁኔታ ከሙዝ ራሱ በተሻለ ሁኔታ የፖታሲየምን መጠን በውስጡ ይዟል። ፖታሲየም በዋናነት የሚሰጠው አገልግሎት ምንድነው? ለጤናችን የሚሰጠው በዋነኛነት የሚሰጠው አገልግሎት የተስተካከለ ወይም ደግሞ ጤናማ የሆነ የደም ግፊት ወይም የደም ዝውውር ወይም የደም ግፊት በሰውነታችን ላይ እንዲኖር ያደርጋል። እንደውም በአብዛኛው ብዙ ጊዜ ብዙ ሰዎች በቂ የሆነ ፖታሲየም አያገኙም ተብሎ ይታመናል በሳይንስ። እዚህ ጋር ምንም እንዳነበብኩት ፖታሲየም በጣም እጥረት ያለባቸው ሰዎች ብዙ ናቸው። ስለዚህ ፖታሲየምን ከአቮካዶ በቀላሉ ማግኘት እንችላለን ማለት ነው በመመገባችን። አቮካዶ ሌላ በጣም የሚታወቅበት ነገር ምንድነው? እጅግ ቅባታማ ነው። እንደውም ከአቮካዶ የምናገኘው ኃይል ወደ 77% የሚሆነውን ኃይል የሚሰጠን ከዚህ ቅባት ነው። ይሄ ቅባት ግን ኖርማል ወይም ይሄ ፋት ኖርማሊ ከሌሎች የምግብ አይነቶች ከምናገኘው ፋት የሚለየው በምንድነው? በጣም ጤናማ በመሆኑ። ሌላ አቮካዶ በጣም ከሚታወቅበት ነገር አንዱ ምንድነው? በውስጡ እጅግ ከፍተኛ የሆነ የፋይበር መጠን በውስጡ አለው። ፋይበር ምንድነው? ወይም ፋይበር ምንድነው የሚጠቅመው ስንል ደግሞ የፋይበር ጥቅሞች ውስጥ አንዱ ምንድነው? ለዌት ሎስ ወይም ደግሞ ለክብደት ለመቀነስ ወይም ደግሞ የሰውነታችን
ሜታቦሊክ ሲስተሙ የተስተካከለ እንዲሆን ያደርጋል። ሌላ በተጨማሪ ደግሞ ሶሉብል ፋይበር የሚባል ወይም ደግሞ ሟሚ ፋይበር የሚሟማ ፋይበር የሚባል አለ። እሱም በውስጡ ይዟል። ይሄ ፋይበር ደግሞ ዋናው ጥቅሙ ምንድነው? በአንጀታችን ውስጥ የሚገኘውን ጠቃሚ የሆነውን ባክቴሪያ እንዲመግብልን ያደርገዋል ማለት ነው። ይሄ ደግሞ ምን ማለት ነው? የሰውነታችን ውስጥ ያለው የአንጀት ስራ የተቀላጠፈ ወይም ጤናማ እንዲሆን ያደርጋል። በተጨማሪም ደግሞ እንዳልኳችሁ ለክብደት ለመቀነስም እጅግ ይጠቅመናል ማለት ነው። ሌላው ደግሞ ከአቋማችን ወይም ከሰውነታችን ጋር በተገናኘ መልኩ ምንድነው አቮካዶ የተስተካከለ አቋም እንዲኖረን ወይም ደግሞ ወፍራምም ከሆነን ወይም ኦቨርዌትም ከሆነን ኪሎ እንድንቀንስ ያደርገናል። ይሄን የሚያደርግበት መንገድ አንዱ ምንድነው? አቮካዶን በተመገብን ሰዓት ብዙ የመመገብ ፍላጎታችንን ይገታልናል ወይም ያቆምልናል። ብዙ እንዳንመገብ ያደርገናል። አቮካዶ ከተመገብን በኋላ ለተወሰኑ ሰዓታት ቶሎ ምግብ እንድንበላ ወይም ቶሎ የረሃብ ስሜት ውስጥ እንዳንገባ ያደርገናል ማለት ነው። ሌላው ደግሞ ተጨማሪ ኪሎ እንድንቀንስ የሚያደርግበት ምክንያት ምንድነው? ቅድም ብዬ ነበረ ከፍተኛ የሆነ የፋይበር መጠን በውስጡ አለው እና ዝቅተኛ የሆነ ኃይል ወይም ካርቦሃይድሬትም በውስጡ ስላለው ስለዚህ ሰውነታችን ከተመገብነው ምግብ በተጨማሪ ከሰውነታችን ላይ ኃይል ወስዶ እንዲያቃጥልና ሰውነታችንም እንዲቀንስ ይረዳናል ማለት ነው። ሌላው ደግሞ ምንድነው? በዓለማችን ላይ እጅግ በጣም አስከፊ ወይም ደግሞ ገዳይ ከሚባሉ በሽታዎች መሃል አንዱ ምንድነው? የልብ በሽታ ነው። የልብ በሽታ መንስኤዎች ያው የተለያዩ መንስኤዎች አሉት። ከዛ መሃል አንዱ ምንድነው? የደም ግፊት ሊኖር ይችላል፣ ኮሌስትሮል ሊኖር ይችላል፣ ሌሎች የተለያዩ ምክንያቶች ሊኖሩ ይችላሉ። አሁን ኮሌስትሮል ለምሳሌ ብንወስድ ከአቮካዶ አንፃር አቮካዶ በሰውነታችን ውስጥ የሚገኙ መጥፎ ወይም ጥሩ የሚባሉ ኮሌስትሮሎች አሉ። መጥፎውን እንደውም አንድ ጥናት ላይ እንዳነበብኩት ምንድነው የሚለው መጥፎውን የሚባለውን ኮሌስትሮል እስከ 22% የመቀነስ አቅም ሲኖረው ጥሩ የሚባለውን ኮሌስትሮል ደግሞ በተቃራኒው እስከ 11% ድረስ እንዲጨምር ያደርገዋል። ይሄ ደግሞ ምንድነው የኮሌስትሮል መጠናችንን መጥፎ የሚባለውን ኮሌስትሮል አውርዶልን ጥሩ የሚባለውን ከፍ አድርጎ ጤናማ የሆነ የኮሌስትሮል መጠን እንዲኖር ያደርጋል ማለት ነው። ሌላው ደግሞ ምንድነው አቮካዶን በመመገባችን ብቻ እጅግ ጤናማ እንሆናለን። ይሄ ደግሞ በፋክት ወይም ደግሞ በመረጃ ተመርኩዤ ሳቀርብላችሁ ምንድነው አንድ አሜሪካ ውስጥ የተደረገ ጥናት የሚያሳየው ወደ 17567 የሚሆኑ ሰዎች ላይ የተደረገ ጥናት ነው። ከነዚህ ሰዎች መሃል የተወሰኑትን አቮካዶ እንዲመገቡ የተወሰኑትን ደግሞ አቮካዶ እንዳይመገቡ በማድረግ የተደረገ ጥናት ነው። ከዛ የተገኘው ውጤት ምንድነው? አቮካዶን የሚጠቀሙት ወይም ደግሞ በአብዛኛው አቮካዶ እንዲመገቡ የተደረጉት ሰዎች ኪሎአቸው አቮካዶ ከማይመገቡት አነስ ያለ፣ ሌላው ደግሞ BMI ወይም ደግሞ ቦዲ ማስ ኢንዴክሳቸው የቁመታቸውና የሰውነታቸው ክብደት የተመጣጠነ እንደውም ቤሊ ፋት ወይም ቦርጭ ወይም ደግሞ ሆድ አካባቢ የሚገኘው ፋት አቮካዶ ከማይመገቡት ሰዎች ይልቅ በመጠኑ ያነሰ፣ ሌላ ተጨማሪ ደግሞ ምንድነው ቅድም ያወራውላችሁ ጥሩ የሚባለው የኮሌስትሮል መጠን እነዚህ አቮካዶ የሚመገቡት ሰዎች በተሻለ ሁኔታ እነሱ ውስጥ እንዲኖር አድርገዋል ማለት ነው አቮካዶ በመመገባቸው። ስለዚህ አቮካዶን በመመገባችን ብቻ ራሱ እጅግ ጤናማ የሆነ ህይወት እንዲኖረን ያደርገናል። አቮካዶ ሌላ ዋና ጥቅም ከሚባሉት ውስጥ ደግሞ ምንድነው አይናችንን በጣም ይንከባከብልናል ወይም የአይናችንን ጤና ይጠብቅልናል፣ አይናችንን ፕሮቴክት ያደርግልናል ማለት ነው። ይሄንን የሚያደርገው እንዴት ነው? በውስጡ በያዘው አንቲኦክሲዳንት። ይሄ አንቲኦክሲዳንት ደግሞ ለአይናችን እጅግ ጠቃሚ የሆኑ ሚነራሎችን በውስጡ ስለያዘ ጤናማ አይን ወይም ደግሞ አይናችንን ከተለያዩ ነገሮች ይጠብቅልናል ማለት ነው። ሌላው ደግሞ ከካንሰር ጋር በተገናኘ መልኩ አቮካዶ በመመገባችን በካንሰር ወይም ለካንሰር ተጋላጭነታችንን ከመቀነሱ ባሻገር
ላብራቶሪ ውስጥ የተሰራ አንድ ሪሰርች እንደውም ምንድነው የሚያሳየው ፕሮስቴት ካንሰር የሚባለውን እሱን ይቀንስልናል ወይም እሱን ይከላከልልናል። ሌላ ደግሞ በኬሞቴራፒ ምክንያት የሚመጡ ኢፌክቶችንም ይቀንሳል ተብሎ ይታመናል። በርግጥ በሰው ላይ የተሰራ በጣም ዲፕ የሆነ ሪሰርች ባይኖርም በላብራቶሪ ደረጃ ይሄን ፕሮስቴት ካንሰር የሚባለውን ፕሪቨንት ማድረጉና የኬሞቴራፒ ኢፌክቶችን መቀነሱን የተረጋገጠ ኢንፎርሜሽን። በተጨማሪም ግን አቮካዶ መመገባችን ብቻ በራሱ ለካንሰር ተጋላጭነታችንን እጅግ ከፍተኛ በሆነ መልኩ ይቀንስልናል ማለት ነው። ሌላው ደግሞ የአርትራይተስን ስሜቶች ይቀንሳል። አርትራይተስ ራሱ ምን ማለት ነው? አርትራይተስ ማለት በሰውነታችን ላይ ያሉ የመገጣጠሚያ ፓርቶች ላይ ወይም ቦታዎች ላይ ያለ ህመም ነው። ይሄ በተለይ ደግሞ እድሜ በጣም እየገፋ ሲሄድ በጣም ለዚህ በሽታ የመጋለጥ እንትኑ በጣም የከፋ ነው። ወጣትም ሆነን ደግሞ አርትራይተስ ችግር ካለብን ይሄንን አቮካዶን በመመገብ አትሊስት ስሜቶቹን መቀነስ እንችላለን። ከአርትራይተስ ጋር የተገናኙ ፔኖች ሊኖሩ ይችላሉ፣ ስዌሊንግ ሊሆን ይችላል፣ መገጣጠሚያ ጋር ያሉ ህመሞች እሱን ይቀንስልናል ማለት ነው። እንግዲህ አቮካዶን ከብዙ በጥቂቱ ከሰበሰብኳቸው ጥቅሞቹ መሃል ዋና ዋና ናቸው ብዬ የማስባቸውን መርጬን ያቀረብኩላችሁ። በተጨማሪ ደግሞ አቮካዶ ራሱ እንደ ምግብነት በጣም በቀላሉ ሊዘጋጅ የሚችል የምግብ አይነት ስለሆነ መጀመሪያ ላይ እንደተጠቀስኩት ከፈለጋችሁ በጁስ መልክ ብቻውንም ሊሆን ይችላል፣ ቀላቅላችሁ ከሰላጣም ጋር ሊሆን ይችላል። በጣም አቮካዶ ደግሞ የምትወዱ ሰዎች ካላችሁ እንዲጥሩም ሊሆን ይችላል በመመገብ እስካሁን የተጠቀስኳቸውን ጥቅሞች ተካፋይ መሆን ትችላላችሁ ብዬ አስባለሁ። እንግዲህ ለዛሬ ያዘጋጀሁላችሁ መረጃ ይሄን ይመስላል። ሌሎች ተጨማሪ መረጃዎች ይዤላችሁ ቀርባለሁ። ሰብስክራይብ ያላደረጋችሁ ሰዎች ካላችሁ ሰብስክራይብ እንድታደርጉልኝ በዚህ አጋጣሚ ጠይቃለሁ። ሰብስክራይብ ኦሬዲ ደግሞ ካደረጋችሁ ሌሎች ሰዎች ጋር መድረስ እንዲችል በተለያዩ መንገዶች እኔን ማገዝ ትችላላችሁ። አመሰግናለሁ።